ሰላም ጋይስ ዛሬ በተምኔል ዲዛይኒንግ ስራ እንፈልግ ይሆናል። ሙሉ ፕሮሰሱን ማሳያችሁ ይሆናል ከመጀመሪያው ከሪሰርቺንግ እስከ ስራ አግኝቶ እስከ መሸጥ ድረስ ማለት ነው። ይሄ ቪዲዮ ጠቃሚ ነው ብዬ አስባለሁ። ከጠቀማችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። ወደ ቪዲዮ በመጀመሪያ የምንሰራበትን ነገር መጣል። እኔ አሁን ልሰራ ያሰብኩት በተምብኔል ዲዛይኒንግ ነው። መጀመሪያ የምናደርገው ጂሜል ምናምን ከፋፍታለን ለዛ ቲክቶክ ምናምን ሶሻል ሚዲያ ለመክፈት። ከዛ በኋላ ወደ ፕላኒንግ እንገባለን ማለት ነው። መጀመሪያ ጂሜል በመክፈት እንጀምራለን ማለት ነው። እዚህ እንገባና አድ ክሮም ፕሮፋይል ክሬት አካውንት ፎር ፐርሰናል ዩዝ ማለት ነው። እዚህ ጋር መጀመሪያ ይሄን ከመክፈቴ በፊት ያው ጄሚኒ ውስጥ ገብቼ ዝም ብዬ ፈልጋለሁ። ከዛ ጥሩ ነው የምትሉትን መርጣችሁ ማለት ነው። ከዚህ ውስጥ ኦፕቲክ ፍሎ ዲዛይን ይሄኛውን ሞክረዋለን። ኔክስት ፓስወርዱን ደግሞ እናንተ የምትፈልጉትን ማስገባት ነው። ከዛ በኋላ እንቀጥላለን ማለት ነው። ኦራይት ጋይስ አሁን ጂሜሉን ከፍተን ጨርሰናል። ቀጣይ የምናደርገው ፕላን እናወጣለን ማለት ነው። መጀመሪያ የምናደርገው ዩቲዩብ ውስጥ ከገባን በኋላ ዩቲዩበሮችን መፈለግ ነው። የመጀመሪያ ታርጌታችን የሚሆነው ሮፋይ ክሬቲቭስ ነው ማለት ነው። ስክሪንሾት እንወስድና ክሮፕ እናደርገዋለን ማለት ነው። ይህን እንደዚህ ክሮፕ አድርገን ሴቭ እናደርገዋለን ማለት ነው። ከዛ እንዲህ እያደረግን ሌሎቹንም እንፈልጋለን ማለት ነው። እንገባና ኮመንት እንጽፋለን ማለት ነው። የምትሉትን ነገር ካላወቃችሁ ቻት ላለው ኢንተርኔት አለ ማለት ነው። ከዛ በኋላ እሱ አይቶትና ይጽፍላችኋል ማለት ነው። አሁን እኔ ይሄኛውን ኮፒ ፔስት አደርገዋለሁ ወይም ደግሞ በኢሜይላችሁ ልክላችኋለሁ ማለት ነው። ኦራይት ጋይስ አሁን የምሰራላቸውን ሰዎች አግኝቼ ጨርሻለሁ ማለት ነው። ልክ እዚህ ጋር እንደምታዩት ልሰራላቸው ያሰብኩት ሮፊ ክሬቲቭስ፣ ላምላክ፣ ኤስ ትሬደርስ፣ ቅዱስ ጎሳይ፣ ኢትዮ ኮምፒውተር ስኩል እና ጆኤል ተዳርጊ ነው። ኦርጋናይዝ ለማድረግ ፊግማ ውስጥ ገብተን ኦርጋናይዝ እናደርጋለን ማለት ነው። አሁን ፊግማ ውስጥ ገብተን በፊግ ጃም ኦርጋናይዝ እናደርጋለን ማለት ነው። ይሄ እንደምታዩት በቃ ቤሲካሊ ዋይት ቦርድ ነው። አሁን እዚህ ውስጥ ገብታችሁ ፎቶዎቹን እያስገባችሁ ኦርጋናይዝ ታደርጋላችሁ ማለት ነው። እንዲመቸኝ እንደዚህ ያደርገዋለሁ። ከዛ እንዲህ አስገባለሁ ማለት ነው። ኦራይት ጋይስ እንደዚህ ካስገባው በኋላ ሳይዙን እንደዚህ ቀንሰዋለሁ። ከዚህ አሁን ስታክድ ስለሆነ እንደዚህ እናደርጋለን ማለት ነው። አሁን እዚህ ጋር ኦርጋናይዝ አድርጌያለሁ እንደምታዩት። አሁን መጀመሪያ የምናደርገው እዚህ ጋር ስማቸውን የሚሰሩትን ታይፕ እና ምን አይነት ተምብኔል በብዛት እንደሚሰሩ ሊስት አደርጋለሁ። ከዛ በዛው ላይ ደግሞ ሜሴጅ ልኬላቸዋለሁ ይሳላኩላቸውን የሚለውን እዚህ ጋር ሜሴጅ ሴንት ኦር ኖት ሴንት ብዬ ይጽፋለሁ ማለት ነው። አሁን ይሄኛው ሮፋይ ክሬቲቭስ ነው ማለት ነው። እዚህ ጋር ሮፋይ ክሬቲቭስ ይጽፋለሁ። ከዚህ ይሄንን ሙቭ አደረገውና ወደዚህ ጋር ምን አይነት ኮንተንት እንደሚሰሩ እየገባና ያለን ማለት ነው። ኦራይት ጋይስ እንግዲህ እዚህ ጋር እንደምታዩት የሰባስ አዘጋጅ ጨርሻለሁ ማለት ነው። እዚህ ጋር እንደምታዩት ዩቲዩበርስ ይላል፣ ካቴጎሪ ቢዝነስ ኤዱኬሽን፣ ታይፕ ኦፍ ተምብኔል ሳይኮሎጂካል ታይፕ፣ ከዛ ሜሴጅ ሴንት፣ እንደዛ እያደረኩኝ የሰባቱንም ሰርቻለሁ ማለት ነው። አሁን ይሄኛውን ሴቭ አድርገን ስለላክንላቸው እሱን ሪፕላይ እስኪያደርጉ እንጠብቃለን ማለት ነው። ኦራይት ጋይስ የዛሬው ቪዲዮ እንግዲህ ይህን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። በቀጣዩ ደግሞ ሜሴጅ ከላኩልን በኋላ ምን እንደሆነ ቀጣዩ ስቴፕ አሳያችኋለሁ። በዛውም ኤዲት አድርገን ደግሞ ልከንላቸው ምናምን ሪቪው ምናምን አድርገውት ምን አይነት ስቴፕ እንደሆነ አሳያችኋለሁ። ከዛ በኋላ ደግሞ ሶሻል ሚዲያ ላይ ቢፎር ኤንድ አፍተር ምናምን እያደረግን ፖርትፎሊዮ ቢልድ እናደርጋለን ማለት ነው። የዛሬው ቪዲዮ ይህን ይመስላል። አይ ሆፕ ይሄ ቢዝነስ እንግዲህ ብሉ አድርጎ ካሜራ መግዛት ካስቻለኝ እንግዲህ ጋድ ኖውስ። በሌላ ጊዜ እስክንገናኝ ድረስ ፒስ።